ተመልካቾቻችን አሁን የደረሰን ዜና አለ። በአዲስ አበባ ከተማ የሚገኘው የሰላም ባስ ጋራዥ ባልታወቁ ኃይሎች የቦምብ ጥቃት እንደተፈጸመበት የኢሳት ምንጮች ገለጹ። የህዝባዊ ወያኔ ሓርነት ትግራይ ንብረት በሆነው ሰላም ባስ ጋራዥ ውስጥ ጥቃቱ የተፈጸመው ከሰዓታት በፊት ሐሙስ ምሽት መሆኑን መረዳት ተችሏል። የኢሳት ምንጮች እንደገለጹት ተከታታይ ፍንዳታዎች የተሰሙ ሲሆን የመሳሪያ ተኩስ እንደነበርም ተመልክቷል። ጥቃቱን ያደረሰው አካል ማን እንደሆነ የታወቀ ነገር የለም። ኃላፊነቱንም የወሰደ ወገን አልተመዘገበም። የህዝባዊ ወያኔ ሓርነት ትግራይ ንብረት የሆነው ሰላም ባስ በኦሮሚያና በአማራ ክልል በተቀጣጠለው አመጽ ለጥቃት መጋለጡ የሚታወስ ነው። ኦሮሚያ ክልል ውስጥ ሲሰባበርም በአማራ ክልል መቃጠሉ ይታወሳል። ዝርዝር ዜናውን እንዳገኘ እናቀርባለን።